ሚኒየንዞች ከዘመን መጀመሪያ ጀምሮ በዚህ ምድር ላይ የነበሩ ሲሆን ከአንድ ህዋ አካል ተነስተው ወደ ቢጫ ፍጥረታት የተለወጡ ሲሆን በህይወት የመኖራቸው ብቸኛ ዓላማም በዓለም ላይ ካሉ ሁሉ የሚበልጥ ክፉ የሆነውን ጌታ ማገልገል ነው። ነገር ግን እነዚህን ጌታዎች ማግኘት ቀላል ቢሆንም እነሱን ጠብቆ ማቆየት ግን ፍጹም ከባድ ነበር። መጀመሪያ ላይ ለታላቁ ዳይኖሰር ቲሬክስ ይሰሩ ነበር። ነገር ግን በአጋጣሚ ወደ እሳተ ገሞራ ውስጥ እንዲንከባለል አደረጉ። በመቀጠል የዋሻውን ሰው ማገልገል ጀመሩ። እሱንም ቢሆን በደንብ እንዲበላ አደረጉትና የግብፅ ፈርዖን በፒራሚድ ደፈጠጡት። ድራኩላንም በ357ኛ ልደቱ ላይ ብርሃን በማሳየት አቃጠሉት። ናፖሊዮንንም ቢሆን በስህተት በመድፍ ተኮሱ። ጌቶቻቸውን በሙሉ አንድ ባንድ ካጠፉ በኋላ ሚኒየንዞች በረዶዋማ አሸዋ ውስጥ ተሰደዱ። እዚያም የራሳቸውን ስልጣኔ መስርተው ለብዙ ዘመናት ኖሩ። የሚያገለግሉ ክፉ ጌታ ባለመኖሩ ምክንያት ፍጹም ተስፋ ቆረጡና ከፍተኛ ድብርት ውስጥ ገቡ። ይህንን ለማስቆም ኬቪን የተባለው ሚኒየን አዲስ እቅድ አወጣ። አዲስ ክፉ ጌታ ለመፈለግ ወደ ውጭው ዓለም ለመጓዝ ወሰነ። ስቱዋርት የተባለው ሙዚቃ ወዳድና ቦብ የተባለው የዋና ተጫዋች አብረው ሆነው ተነሱ። እንደ አውሮፓውያን አቆጣጠር በ1968 ሶስቱ ሚኒየንዞች ኒውዮርክ ከተማ ደረሱ። እዚያም በቴሌቪዥን ላይ በሚስጥር የሚተላለፍ ማስታወቂያ አዩ። ማስታወቂያው በኦርላንድ ስለሚካሄደውና በዓለም ላይ ያሉ ወንጀለኞች ሁሉ ስለሚሰበስቡበት ቪላንኮል የተባለ ታላቅ ጉባኤ ይናገራል። እነሱም ወደዚያ ያመራሉ። ጉባኤው ላይ በዓለም ላይ የመጀመሪያዋ ሴት ወንጀለኛ የሆነችው ስካርሌት ኦቨርክሊንን አገኟት። ስካርሌት እሷን የሚያገለግል ረዳት ለመቅጠር ፈተና አዘጋጅታ ነበር። እሱም በእጇ ላይ ያለውን ቀይ አልማዝ መንጠቅ ነበር ጨዋታው። ቦብ በአጋጣሚ አልማዙን በመያዙ ምክንያት ስካርሌት ሶስቱ ወደ ለንደን እንዲከተሏት አደረገች። ለንደን ውስጥ ስካርሌት አስደናቂ የሆኑ የጦር መሳሪያዎችን ሰጠቻቸውና የብሪታንያ ንግስትን ዘውድ እንዲሰርቁላት አዘዘቻቸው። ሚኒየንዞቹ ወደ ቤተ መንግስቱ ሰብረው በመግባት ዘውዱን ሰረቁ። ነገር ግን በፖሊሶች ተከበቡ። በሚያመልጡበት ወቅት ቦብ ለንደን መናፈሻ ውስጥ ወደ ነበረው አስማታዊን ሰይፍ ሮጦ ወሰደ። ቦብ ሰይፉን ከድንጋዩ ላይ ነቅሎ በማውጣቱ